ፍቅር ትናንትና ማታ ብዙ ንግግር አልቻለችበት ሚዲያ ላይ ስለሆነች፣ በዛ ላይ ደግሞ የልጇ አባት አጠገብ ቁጭ ብላ ስታወራ ስለነበረ ንግግር አልቻለችበትም። ግን ብዙ ሰዎች ውሸታም ነች፣ አታላይ ነች፣ ምንም እውነት እሷ ጋር የለም ብሎ እየተናገሩ ነበር። እና እውነት እሷ ጋር ሳይኖር ቀርቶ ሳይሆን ንግግር አልቻለችበትም። በቃ እንዴ እቺ ልጅ ምን መሆን አለባት? እውነቱን ተናግራለች። ሲሙን ነው የምፈልገው ብላለች። ሲሙን አሁን ብታገኝም ባታገኝም ቻናሉ ከተሸጠ ቻናሉ ሰው ጋር ከደረሰ ሲሙን ማስቀየር ይችላል። ማዘጋት ነው እንጂ የምትችለው ሲሙን በሲሙ ምንም ልታደርግ አትችልም፣ ፍቅርዬ ማለት ነው። እና አንዷ እህታችን እንግዲህ የፍቅርዬ ውድ እህት ፍቅርዬ እውነት ነው እውነት አለሽ፣ ግን ሲሙ ቢሰጥሽም ባይሰጥሽም ምንም ጥቅም የለውም። ምንም ልታረጊ አትችይም በሲሙ። ምክንያቱም የገዛው ሰው ሲሙን መቀየር ይችላል በደቂቃዎች በሰከንዶች ውስጥ ማለት ነው ዩቱብ ቻናል ላይ። ስለዚህ ሲሙ ምንም ብታገኘው ሲሙ ቦይንቴ ሲሙና ቻናሉ ላይ ነው፣ እሱን ለማውራት ነው የመጣሁት ብላለች። ግን ፉአድ ደግሞ ሌላ ታሪክ የመጡበትን የጀመሩበትን ስንት ሳንቲም ሳይቀር ሲቆጥር ነበር ማታ ማለት ነው። ግን በዛን ሰዓት ፍቅርዬ መናገር አልቻለችም። በቃ እውነቱን ወይም ደግሞ እየተንተባተበች ነበር። ምክንያቱም ያስፈራል። በቃ አለ አይደለ እሷ አጠገብ ቁጭ ብላ ብዙ ነገሮችን ለማውራት የሆነ ያስፈራል። ምክንያቱም ያሳለፉት ነገር አለ፣ ብዙ ነገር አብሮ አሳልፏል፣ ብዙ ውጣ ወረድን አልፎ መጥተዋል እና ያን ነገር ለማውራት የሆነ ይከብዳል። እሱ ግን በደንብ አድርጎ ዝርዝር አድርጎ እያወራ ነበር። ፍቅርዬ ግን ዝርዝር አድርጋ ማውራት አልቻለችም። በዚህ ነገር ደግሞ ሴት ሆናችሁ ለምን ሴት ላይ ትፈርዳላችሁ? ለምን ትቸኩላላችሁ? እውነቱን ለምን አትጠብቁም? ዛሬ እኮ የሚወጣ ነገር አለ አይደለ? የባንክ እንትኑ ሁሉም ነገር ይወጣል። እሱም ደግሞ ቃል ገብቷል። ሲሙንም እሰጣታለሁ እንትን ሁሉም ነገር ይታያል ብለዋል አይደለ? እሱን ለምን አልጠበቃችሁም? ለምንድን ነው በአንዴ እንደዚህ የምትናደዱት? ለምንድን ነው በአንዴ የሆነ ነገር የምትወስኑት? ሁሉም ነገር እኮ ተረጋግቶ ወተት ሲረጋ እኮ ነው ቅቤ የሚወጣው አይደል እንዴ? ለምን አትረጋጉም? ሁላችሁም ማለት ነው። በተለይ ደግሞ ሴት ሆናችሁ ሴት ላይ አትፍረዱ። መጀመሪያ እውነቱን በደንብ አውቁ። ነገ ምን እንደምንሆን አናቅም። ሴቶች ነን አይደለ? ነገ ምን እንደሚፈጠርብን አናቅም። ምን እንደምንሆን አናቅም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ የፍቅርዬ ነገር ትናንትና ለስንት ሰዓት ምግብ አልበላችም። ሚካኤል ነበርኩ አለች። የሚካኤል ዳቦ ብቻ ነው የቀመስኩት በማለት በጣም እንትን ብላ ነበረ። ተናዳ ነበር ስታወራ ነበረ። ግን ብዙ ሰው ይሄን አልተረዳም።